አንድ መስመር ጥቅስ የሌለውን ሐሳብ ይዘ እንዴ በእግዚአብሔር ቃል እኔ እናንተ አንድ መስመር ጥቅስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደሌላትና እንዳላት እናያለን ማለት ነው። ሃይማኖት ቀንበር ብዙዎች ዘንድሮ ሰብረው ይወጣሉ። በ2015 ሃይማኖተኞች ሲበጠበጡ ምናምን አለ አለማወቅ ነው። ሞት አልተነሳችም፣ አትዋሽ። ታማልዳለች፣ አትበል፣ አትዋሽ። ቤተክርስቲያን ብዙ ሰዎች አፋቸውን እያላቀቁባት ይገኛል። የአባ ገብርኤልን ስብከት ትክክል እንደሆነ ፍጡር ቤዛ እንደማይባል ብዙ ጥቅስ ስለ ኢየሱስ ክርስቶስ ቤዛነት ነገርኳችሁ። አንድ መስመር ጥቅስ የሌለውን ሐሳብ ይዘ ትከራከራለህ። እንደውም የደላላ ስብከት ብሎ ሁሉ ትንሽ ዘልፎናል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አንዳንድ ሰዎች ምክንያት የሚተላለፉትን መልእክቶች እያዳመጥንና እየሰማን ከዛ በኋላ መጽሐፍ ቅዱሳዊ መልስ እንሰጣለን። እያንዳንዱ የሚናገሩትን ነገር መልስ የምንሰጠው ከመጽሐፍ ቅዱሱ ላይ ይሆናል። ለምን መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚገልጥልን ቃልና ቋንቋ ይህን ደግሞ እንናገራለን ስለሚል የእግዚአብሔር ቃል እኛም እያንዳንዱ እየተናገሩ ያሉትን በሙሉ በመረጃና በማስረጃ እየተመለከትን መጽሐፍ ቅዱሳዊ መልስ እንሰጣለን። ቤተክርስቲያን መጽሐፍ ቅዱስ እንደማታስተምር ከመጽሐፍ ቅዱስ የወጣ ትምህርት እንዳላት በእመቤታችን በቅድስት ድንግል ማርያም ዙሪያ በኢየሱስ ክርስቶስ ዙሪያ ላይ ብዙ ሰዎች አፋቸውን እያላቀቁባት ይገኛልና እስቲ ቤተክርስቲያን ደግሞ መጽሐፍ ቅዱሱን ገልጣ እነሱ የሚናገሩት ነገር ትክክል እንዳልሆነ በመረጃና በማስረጃ አስደግፈን እግዚአብሔር መንፈስ ቅዱስ እንደረዳን እንደገለጠልን መጠን እናያለን። ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲጽፍ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል
ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ይላል። ስለዚህ ቤተክርስቲያን የትኛውም ጥያቄ ሲነሳባት መንፈስ ቅዱስ ባስተማረን መንፈስ ቅዱስ በገለጠልን መንፈሳዊ መጽሐፍ ተንተርሰን መንፈሳዊ መልስ እንሰጣለን። የአባቶቻችን አምላክ የመጻሕፍትን ምስጢር ለሁላችን የሚገለጥልን አሜን። በመጀመሪያ የምናነሳው ርዕስ ሰሞኑን ወንድማችን በጋሻው ደሳለኝ አንዳንድ ነገሮች በተለይ ስለ ኢየሱስ ክርስቶስ ቤዛነትና ድንግል ማርያም ቤዛ እንደማትባል ትንሽ የተናገረው ነገር አለ። የአባ ገብርኤልን ስብከት ትክክል እንደሆነ ፍጡር ቤዛ እንደማይባል ብዙ ጥቅስ ስለ ኢየሱስ ክርስቶስ ቤዛነት ነገርኳችሁ። አንድ መስመር ጥቅስ የሌለውን ሐሳብ ይዘህ ትከራከራለህ። እንደውም የደላላ ስብከት ብሎ ሁሉ ትንሽ ዘልፎናል። ምናልባት አሉባልታ እንዳያስመስልብን መጀመሪያ እስቲ ወንድማችን የተናገረውን ተመልክተን እንመጣለን። እስቲ አንድ መስመር ጥቅስ የሌለውን ሐሳብ ይዘህ እንዴ በጨበጣ ትከራከራለህ እንዴ? አይን አጉረጥርጠ ጡንቻ ሳብጠ እመን እሷማ እንዲህ ናት የሚባል ነገር የለም። ሲጀመር የጌታችን የኢየሱስ ክርስቶስ እናት እመቤታችን ድንግል ማርያም በእውነት ይሄንን ነገር አታውቀውም። እንዳያችሁት ነው ወንድማችን አንድ መስመር ጥቅስ የሌለውን ሐሳብ ይዘህ ትከራከራለህ ላልከው በመጀመሪያ ደረጃ እንግዲህ ከዚህ በፊት የመለስነው መልስ አለ። በደረጀ ዘወይንዬ ዩቲዩብ ውስጥ ገብታችሁ መመልከት ትችላላችሁ። ቢያንስ ከ111,000 ሰው በላይ አይቶታል። ሙሉ ትምህርቱን ያው መከታተል ትችላላችሁ። መጽሐፍ ቅዱስ ብቻ ነው ጠቅሰን የተማማርን። ወንድማችን በመጀመሪያ ደረጃ ቤዛ ማለት ምን ማለት እንደሆነ ምናልባት አለቃ ኪዳነ ወልድ ክፍሌ ያሉት ትርጉም ካልተዋጠልህ ራሱ መጽሐፍ ቅዱሱ ቤዛ ማለት ምን ማለት እንደሆነ ካስቀመጠው የመጽሐፍ ቅዱስ ክፍል ላይ አንስቼ የድንግል ማርያም የወላዲት አምላክን ቤዛነት አስረግጬ እንደ እግዚአብሔር አምላክ ቅዱስ ፈቃድ እነግርሃለሁ። ምናልባት አለቃ ኪዳነ ወልድ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋስ፣ መድን፣ ተያዥ ብለው የተረጎሙትን የቤዛ ቃል ትርጓሜ አለመቀበል ፈቃድ ከሆነ እስቲ ቤዛ ማለት መጽሐፍ ቅዱስ ምን እንደሚል እናይና እንግዲህ ተመልካች አይምሮ ህሊና ያለው ሰው ይዳኘናል ማለት ነው። በመጀመሪያ ደረጃ ፍጡር ቤዛ አይባልም ነው ያሉት አባ ገብርኤል። ፍጡር ቤዛ አይባልም፣ ነይኔምዬ ማርያም ቤዛ ነሽ አሉ ለዓለም አይባልም፣ አትደንግጡ ብለው የተናገሩትን ነገር መጽሐፍ ቅዱሳዊ መሰረት እንደሌለው ከዚህ በፊት ተናግረናል። መድገም ካስፈለገ እንደግምልሃለን። ለምሳሌ ያህል ፍጡር ቤዛ አይባልም ካሉት ስንነሳ መቼም ሙሴ ፍጡር እንጂ ፈጣሪ አይደለም። በሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሊቀ ነቢያት ሙሴ ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ሲናገርለት እንደምናነበው ሹምና ፈራጅ እንዲሆን የሾመ በእኛ ላይ ማን ነው ብለው እስራኤላውያን ባጉረመረሙ ጊዜ አጉረምርመውም ሹምና ፈራጅ እንድትሆን በእኛ ላይ የላከ ማን ነው ብለው ሙሴን በካዱት ጊዜ እግዚአብሔር በቁጥቋጦ በታየው በመላእክቱ እጅ እግዚአብሔር ሙሴን ሹምና ቤዛ አድርጎ ላከው ይላል። ሹምና ቤዛ አድርጎ ላከው። ሙሴ ፍጡር ነው፣ ቤዛ ተብሏል። ቤዛ የተባለበት ምክንያት ትርጉሙ ምትክ ማለት ነው። እዚህ ጋር ሙሴ ሹምና ቤዛ ተደርጎ
እንደተላከ ቅዱስ እስጢፋኖስ ሲናገር ወንጌላዊ ቅዱስ ሉቃስ ሲጽፍ ቤዛ ተደርጎ የተላከው ሙሴ ፋንታ ወይም ምትክ ሆኖ ነው። በማን ምትክ? በእግዚአብሔር ምትክ። በማን ፋንታ? በእግዚአብሔር ፋንታ። የሚዳኘን የእግዚአብሔር ቃል ነው። በእግዚአብሔር ቃል እኔ እናንተ አንድ መስመር ጥቅስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደሌላትና እንዳላት እናያለን ማለት ነው። ሙሴ ቤዛ የተባለው ምትክ ወይም ፋንታ ሆኖ ነው አልኩ። መጽሐፍ ቅዱሱ ላይ እስቲ እንመልከት። እንዴት ነው ምትክ የሆነው? እንዴት ነው ፋንታ የሆነው? ማን ነው በእግዚአብሔር ምትክ ያደረገው? እናያለን። ኦሪት ዘጸአት ምዕራፍ 4 ቁጥር 15 ጀምሮ እኔ እመለከተዋለሁ። ምናልባት ትዕግስት ለሌለው ሰው ደግሞ ዘጸአት 4 ቁጥር 16 ላይ ኃይለ ቃሉን መመልከት ይችላል። እንዲህ ይላል፣ የእግዚአብሔር ቁጣ በሙሴ ላይ ነደደ ይላል። እንደው ትንሽ አንድ ቁጥር ከፍ ብለን ስናይ ሌዋዊ ወንድምህ አሮን አለ አይደለምን? እነሆ እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝህ ይመጣል። ባየህም ጊዜ በልቡ ደስ ይለዋል። አንተም ትናገረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔ ከአፍህና ካፉ ጋር እሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱ ስላንተ ከሕዝቡ ጋር ይናገራል፣ እንዲህም ይሆናል። እንዴት ይሆናል? እንዲህ ይሆናል። አሁን በደንብ አስተውላችሁ ስሙኝ። እርሱ አፍ ይሆንልሃል፣ አሮን ለአንተ አፍ ይሆንልሃል። አንተም ሙሴን በእግዚአብሔር ፋንታ ትሆንለታለህ። በማን ፋንታ? በእግዚአብሔር ፋንታ። በእግዚአብሔር ምትክ በእግዚአብሔር ፋንታ ትሆንለታለህ። እንግዲህ ፍጡር ቤዛ ይባልም አልክ። ሙሴ ቤዛ ተብሏል። ሙሴ ቤዛ የተባለበትን ትርጉም በመጽሐፍ ቅዱስ መንፈሳዊ ነገር ከመንፈሳዊ ጋር እያስተያየን እያነጻጸርን መንፈስ ቅዱስ በሚገልጥልን ቃልና ቋንቋ ስለሆነ ምን ገልጠው መጽሐፉን በደንብ አስተውለ ስማኝ። ሙሴ በእግዚአብሔር ፋንታ በእግዚአብሔር ምትክ እንዲሆን አድርጎት ወደ ግብፅ እግዚአብሔር ላከው። ጥሩ። ቤዛ ፋንታ እንግዲህ ምትክ ነው ብለናል። ወደ ድንግል ማርያም እንምጣ። ወደ እሷ ከመምጣታችን በፊት ግን አንድ ጥቅስ ልጨምርልህ። ምናልባት አሁንም ቤዛ የሚለው ምትክ ፋንታ መሆኑን የሚያሳይ የመጽሐፍ ቅዱስ አንድ ቃል ካለን ጊዜ አኳያ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እንዲህ የሚል ቃል አለ። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ላንተ ቤዛ አድርጌ ግብፅን ቤዛ አድርጌ ኢትዮጵያንና ሳባንም ላንተ ፋንታ ሰጥቻለሁ። ላንተ ምን ሰጥቻለሁ? ፋንታ። እንግዲህ ቤዛ ማለት ፋንታ ምትክ ነው የሚለውን ያጠነክርልናል ከሚል እሳቤ አንጻር ነው። እንግዲህ ወደ ድንግል ማርያም ቤዛነት እንምጣ። ሌላውን ነገር ትተን እንግዲህ ድንግል ማርያም ቤዛ የተባለችበት ብዙ ምክንያቶች አሉ። አሁን ግን ምትክ ወይም ፋንታ የሆነችበትን አንድ ነገር ብቻ ልንገርህ። የፍጥረት ሁሉ የዚህ ሁሉ በዓለም ላይ የሚርመሰመስ እንግዲህ ወደ 8 ቢሊዮን የሚጠጋ የሰው ልጅ መነሻ እናት ሔዋን ነች። የዚህ ሁሉ ከ7 ቢሊዮን በላይ የሆነው ምናልባት ከዓለም ከተፈጠረ ጀምሮ እስከ ዕለተ ምጽአት እስከ ዓለም ፍጻሜ ድረስ የሚነሳው ትውልድ ሁሉ አባት አዳም ነው፣ እናት ደግሞ ሔዋን ነች። እዚህ ላይ ምንም ጥያቄ የለም። በመጀመሪያይቱ ሔዋን የገነት ደጅ ተዘጋ። እንግዲህ ሐሙስ ውዳሴ ማርያም ጸልየህ እንዳደግ አውቃለሁ። እኔ እናንተም እንግዲህ ብዙ አዲስ አበባም ክፍለ ሀገርም የተለያዩ ጉባኤ ላይ አብረን አገልግለናል። ታውቃለህ፣ ከረጅም ዓመት ጀምሮ ብዙ እንግዲህ የቪዲዮ ማስረጃም አለን፣ አብረን አገልግለናል። የፎቶ ማስረጃዎችም አሉን እና
ይህን የሐሙስ ውዳሴ ማርያም ጸልየህ እንዳደግ ተስፋ አድርጋለሁ። በሁላችንም እናት የመጀመሪያይቱ ሔዋን የገነት ደጅ ተዘጋ። ዳግመኛም በዳግማዊቷ ሔዋን ምትክ ስለ ድንግል ማርያም የገነት ደጅ ተከፈተልን። እንዴት ተከፈተልን? አዎ እሷ እናታችን ቅድስት ድንግል ማርያም ወላዲት አምላክ የዓለሙን ቤዛ፣ የዓለሙን መድህን፣ የዓለሙን ጌታ፣ የሁላችንን ፈጣሪ እግዚአብሔር ወልድ አካላዊ ቃል ክርስቶስ ኢየሱስን ወልዳ ሰጠችን። መጽሐፍ ጌታ ጸባዖት ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ነበር ይላል። አዎ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እንደ ሰዶምና እንደ ገሞራ እንዳንሆን የቀረችልን ዘር ዳግማዊቷ ሔዋን፣ የሔዋን ምትክ፣ የሔዋን ፋንታ ተደርጋ የተሰጠችን የጌታችን የኢየሱስ ክርስቶስ እናት ቤዛዊት ዓለም ድንግል ማርያም ትባላለች። የሔዋን ምትክ ነችና የዚህ ሁሉ እናት፣ የዚህ ሁሉ ፍጥረተ ዓለም የመጀመሪያይቱ እናት ሔዋን እናታችን ብለን እንደምንጠራት ሁሉ በመስቀል ስር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ቅዱስ ሥጋውን እየቆረሰ ክቡር ደሙን እያፈሰሰ ለዓለም ቤዛ ለዓለም መድኃኒት ራቁቱን እንደ ብራና ቆዳ ተወጥሮ ለቅዱስ ዮሐንስ ወልደ ነጎድጓድ ለቁርጥ ቀን ወዳጁ ጌታ ይወደው ለነበረው ደቀ መዝሙሩ እስከ መስቀል ሞት ድረስ ለተከተለው ለእውነተኛው ሐዋርያ መስቀል ላይ ከተናገራቸው ቃላቶች መካከል አንዱ እነሆ ልጅሽ እነኋት እናት አይደለም። በዮሐንስ ወልደ ነጎድጓድ በኩል እናት ትሆነን ዘንድ ተሰጥታናለችና ቤዛዊተ ዓለም የዓለም ሁሉ እናት በሔዋን ምትክ በሔዋን ፋንታ የመዳናችን ምክንያት የሆነች ድንግል ማርያም ወላዲተ አምላክ እናት እንድትሆነን ተሰጥታናለች። እናታችን ናት። የሔዋን ምትካችን እየገባህ ነው? የሔዋን ምትክ በሔዋን ፋንታ የተሰጠችን እናት ናትና የዓለም ሁሉ እናት፣ የዓለም ሁሉ ቤዛ፣ የዓለም ሁሉ ምትክ ተደርጋ የተሰጠች እናት ብለን እንጠራታለን። እናታችንን ቤዛዊት ዓለም የዓለም ቤዛ ነሽ ስንላት ደሟን አፍስሳ ስጋዋን ቆርሳ ዓለሙን የተቤዠች ያዳነች ናት እያልን አይደለም። ይሄን ልብህ ያውቀዋል። የቤተ ክርስቲያኒቱንም አስተምህሮት ታውቀዋል። ምንም ሊል ይችል ይሆናል። ማንም ቤተ ክርስቲያኒቱ እንኳን በኔ ባቡነ ገሌም አትወከልም። ቤተ ክርስቲያኒቷን ከወከላት በቅዱስ ሲኖዶስ እግዚአብሔር መንፈስ ቅዱስ በሚመራው በመላተ ጉባኤው እንጂ በአንድ ዲያቆን ቤተክርስቲያን አትወከልም። በአንድ ካህን ቤተክርስቲያን አትወከልም። በአንድ ኤጲስቆጶስ፣ መነኩሴ፣ ቆሞስ፣ ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ ብቻ ቤተክርስቲያን አትወከልም። የቤተ ክርስቲያኒቱ አስተምህሮትም አይደለም ድንግል ማርያም ስጋዋን ቆርሳ ደሟን አፍሳ በመስቀል ላይ ውላ ለዓለም ቤዛ ሆና አዳነችን የሚል ትምህርት የላትም። ቤተክርስቲያን ኖሯትም አያውቅም፣ አይኖራትም። በኢየሱስ ክርስቶስ ዙፋን ላይ ማንንም አናስቀምጥም። ከማንም ጋር ኢየሱስ ክርስቶስን አናነጻጽርም፣ አናወዳድርም፣ አናስተካክልም። ኢየሱስ እኮ እግዚአብሔር ነው። ደግሞ እንደ እግዚአብሔር ያለ ማንም የለም። ዘዳግም 33 ቁጥር 26 ላይ አባታችን ሊቀ ነቢያት ሙሴ ተናግሮታል። እንደ እግዚአብሔር ያለ ማንም የለም፣ ሊኖርም አይችልም። ግን ቤዛዊት ዓለም ስንላት ከክርስቶስ የዓለም ቤዛነት እኩል አድርገን እንደምንሰብክ አድርገህ ያቀረብከው አቀራረብ ትክክል አይደለም። ለምሳሌ ልንገርህ፣ የዓለም ብርሃን ማን ነው?
ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ጀምሮ መመልከት ይቻላል። አነበዋለሁ። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል አለ። አሁን ኢየሱስ ክርስቶስ የዓለም ብርሃን ነኝ ብሏል። አዎ ብሏል። ደግሞ በማቴዎስ ወንጌል ራሱ ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ ብሏል። የማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አሁን የኢየሱስ ክርስቶስ የዓለም ብርሃንነትና የቅዱሳኑ የዓለም ብርሃንነት እኩል ነው ማለት ነው? አንድ ነው ማለት ነው? ይሄን መቼም ጤነኛ አእምሮ ያለው ሰው የትኛውም የመጽሐፍ ቅዱስ አስተማሪ ሳይተረጉምለት የሚረዳው ቃልና ቋንቋ ነው ብዬ አምናለሁ። እኔ የዓለም ብርሃን ነኝ ሲል የዓለም ብርሃንነቱ የባህሪው ነው። ቅዱሳንን ደግሞ እናንተ የዓለም ብርሃን ናችሁ ሲል የነሱ የዓለም ብርሃንነት የጸጋ ነው። ኢየሱስ ክርስቶስ የዓለም ቤዛ ነው ስንል ቤዛ ሆኖ ያዳነን ስጋውን ቆርሶ ክቡር ደሙን አፍሶ ነፍስ የተለየው መለኮት የተዋሃደውን የአምላክ ቅዱስ ስጋ አሁንም በቤተ መቅደሱ ቁርባን የምንለውን ስንቀበል የዘላለም ሕይወት እንደምናገኘው የሱን ስጋና ደም የሚተካ የለም። የሱን ቤዛነት የሚስተካከል ቤተ ክርስቲያን አለ ብላ አታምንም፣ አታስተምርም። ልክ የክርስቶስ የዓለም ብርሃንነትና የቅዱሳን የዓለም ብርሃንነት ልዩነት እንዳለ ሁሉ የድንግል ማርያም ቤዛዊት ዓለምና የክርስቶስ የዓለም ቤዛነትም ልዩነት አለው። በፍጹም አንድ ነው ብላ ቤተ ክርስቲያን አታስተምርም። ድንግል ማርያምን ቤዛ ስንላት አው የሔዋን ምትክ እናታችን ናት። ቤዛ ማለት አንዱ ትርጉሙ ምትክ ፋንታ እንደሆነ በግልጽ ቋንቋ በምንግባባበት አማርኛ እንግዲህ ቤተክርስቲያን እንዲህ ብላ ትነግራለች። ሌላው ቅዱስ እግዚአብሔር ብቻ ነው። በባህሪው ቅዱስ ግን ራሱ ምንድነው ያለው? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ጀምሮ አሁን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ሲል እንደ እግዚአብሔር ቅዱስ ሁኑ ማለቱ ነው? የኛ ቅድስና ከእግዚአብሔር ቅድስና ጋር እኩል ነው ማለት ነው? እንደዚህማ አይተረጎምም። እግዚአብሔር አምላካችን የመጻሕፍትን ምስጢር ለኔም ላንተም ይግለጥልን። ቤተክርስቲያን ያላለችውን አለች ብለህ ዳግም መስቀል ላይ ለመስቀል አትሞክር። መጽሐፍ ቅዱስ እንዲህ ይተረጎማል። ቤተክርስቲያን እንዲህ ተርጉማ እንዲህ አብራርታ ለልጆቿ ፈትፍታ ታጎርሳለች። ደግሞ መጻሕፍትን መተርጎምም የተማርነው ከኔ ተማሩ ካለው ከኢየሱስ ክርስቶስ ነው። ትዝ ይልሃል ለኤማውስ መንገደኞች ምናልባት የምትተረጉሙትን ነገር አንቀበልም የምትሉ ስላላችሁ ፊደል ደግሞ ይገላል ትላለች ቤተክርስቲያን፣ ትርጉም ያድናል ትላለች። መጽሐፍ ፊደል ይገድላል መንፈስ ግን ሕይወትን ይሰጣል እንዲል ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ማለት ነው። ቅዱስ ሉቃስ የጻፈውን የወንጌላችንን ክፍል እስቲ ላንብብልህ። የሉቃስ ወንጌል ምዕራፍ 24 ቁጥር 27 ለኤማውስ መንገደኞች ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው ይላል። ተረጎመላቸው። እኛም የክርስቶስን የዓለም ቤዛነትና የድንግል ማርያምን ቤዛዊት ዓለምነት እንዲህ ተርጉመን እውነቱን ለዓለም እንናገራለን። በኢየሱስ ክርስቶስ ወንበር ላይ በኢየሱስ ክርስቶስ ዙፋን ላይ ማንንም አናስቀምጥም። እሱ የጌቶች ጌታ ነው። እሱ የነገስታት ንጉስ ነው። እሱ የአማልክት አምላክ ነው። እሱ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር እሳተ መለኮት ነው። ከአብና ከመንፈስ ቅዱስ ጋር የተካከለ ሕያው ዘላለማዊ አምላክ ነው። ከሱ ጋራም ማንን እናስተካክላለን? ማንንም አናስተካክል። ግልጽ ነው። ግልጥ ያለ ግልጥ እንዲሆንልን መድኃኔዓለም ይርዳ። ይሄ የመጀመሪያው ለወንድማችን በጣም ባጠረ መልኩ የሰጠነው ማብራሪያ ነው እና በቀንነት እንድታይልን በእግዚአብሔር ስም ጠይቃለሁ። ሌላው እንግዲህ ዛሬ
ልደታ ለማርያም ናት ብለን ብዙዎቻችን ደስ ብሎናል። ከትናንትና እንግዲህ ከዋዜማ ጀምሮ አባቶቻችን በቁመት ጠዋት የቃል ኪዳኑ ታቦት ወጥቶ በዝማሬ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ተማሪዎች፣ ወጣቶች፣ አዛውንት፣ ሽማግሌዎች፣ ወንዶች፣ ሴቶች ሁሉም ነጭ ለብሶ ነጭ የሆነ ስሜት እየተሰማው ደስ ብሎት የድንግል ማርያም ልደት እያከበረ ነው። ልደትሽ ልደታችን ነው እያለ ይህን ስናከብር ጆሮአቸውን ለሚያሳክካቸው፣ ጸጉራቸውን ለሚበላቸው፣ አፋቸውን ለሚያዛጋቸው፣ ይሄ መጽሐፍ ቅዱሳዊ ስርዓተ እምነታችን ለማይዋጥላቸው ወንድምና እህቶች አንድ የመጽሐፍ ቅዱስ ጥቅስ እጋብዛቸዋለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 14 አነበዋለሁ። የተነገረው ለካህኑ ዘካርያስ ልጅ ለመጥምቀ መለኮት ለቅዱስ ዮሐንስ ነው። ሊቀ መላእክት ቅዱስ ገብርኤል በክፍሉ ተራ በእግዚአብሔር ፊት ሲያገለግል ለካህኑ ዘካርያስ እንዲህ ብሎ አበሰረው። ዘካርያስ ሆይ ጸሎት ተሰምቶልሃል፣ አትፍራ። ሚስቴ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ፣ ተድላና ደስታም ይሆንልሃል ካለው በኋላ ከኔ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። አሁን እቺን ቃል በደንብ ስሙልኝ። በመወለዱም ብዙዎች ደስ ይላቸዋል። ማን በመወለዱ? መጥምቀ መለኮት ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ በመወለዱ ብዙዎች ደስ ካላቸው ድንግል ማርያም ወላዲት አምላክ በመወለዷ ብዙዎች ደስ ቢለን እግዚአብሔር ይከፋዋል? ከመጽሐፍ ቅዱስ ውጭ ወጣን። ማን ይበልጣል በክብር ድንግል ማርያም ወይስ መጥምቀ መለኮት ቅዱስ ዮሐንስ? መጽሐፍ ቅዱስ በመጥምቀ መለኮት በቅዱስ ዮሐንስ ልደት ብዙዎች ደስ እንደሚላቸው ከነገረን በድንግል ማርያም በወላዲት አምላክ መወለድ በልደታ ለማርያምማ የቱን ያህል ደስ ይለን ይሆን? እሷ ተወልዳ ወልዳ ለኛ ሰጠች መዳኛ እንዳለ ዘማሪ ማለት እኮ ነው። የመዳናችን ምክንያት ዲያብሎስና ሰራዊቱ ራሳቸውን ተቀጥቅጠው በቅዱስ መስቀሉ ከመንገዳችን ተወግደው ተጠርቀው ወደ ቀደመ ክብራችን ለመመለሳችን ምክንያቱ አኮሷነት ምክንያት ድህነት የድህነታችን ምክንያት በመጀመሪያዊቱ ሔዋን ምክንያት ከገነት እንደወጣን ሁሉ በዳግማዊቷ ሔዋን በድንግል ማርያም በቤዛዊት ዓለም ደግሞ ምክንያት ከሷ በተወለደው በአምላካችን በኢየሱስ ክርስቶስ ራሱ ተቀጥቅጦ ታላቁ ዘንዶ የቀደመው እባብ ከመንገዳችን የተወገደበት በድንግል ማርያም በወላዲት አምላክ መወለድ ምክንያት ነው። እሷ ተወልዳ ወልዳ ሰጥታ ሆነች መዳኛ። እደግመዋለሁ ወገኖቼ፣ በሷ መወለድማ የቱን ያህል ደስ ይለን ይሆን? ደስ ብሎን እናመሰግናታለን፣ እናከብራታለን፣ እናወድሳታለን፣ ከፍ ከፍ እናደርጋታለን። እኛ ግን ክብራችን ነች፣ እናከብራታለን። ደግሞ ክብር ለሚገባው ክብር ስጡ ይላል መጽሐፍ ሮሜ 13 ቁጥር 7 ላይ። ስለዚህ ስለ እናታችን ከብዙ በጥቂቱ ይሄን ያህል ካል ይበቃናል። እስቲ ሶስተኛ በአጭሩ ደግሞ አንድ ርዕስ እናንሳ። የጎዳና ላይ ሰባኪዎች ትንኮሳዎች። የጎዳና ላይ ሰባኪዎች ትንኮሳዎች አሉ። እስቲ ይህን ቪዲዮ ተመልክተን እንመጣለን። አትዋሽ፣ በማርያም ስም ብለህ ከሞት አልተነሳችም፣ አትዋሽ። ታማልዳለች አትበል፣ አትዋሽ። በስሟ ላይ የጌታዬ እናት ላይ እስከ መቼ ትዋሻለህ? እንግዲህ እንደሰማችሁት ነው። አትዋሽ፣ እመቤታችን ከሞት አልተነሳችም፣ ማርያም ታማልዳለች አትበል፣ አትዋሽ እያሉ መንገድ ላይ ህዝብ የሚተላለፍበት ህዝብ የሚበዛበት ቦታ ላይ ይህንን ጸባጫሪ ትንኮሳ እንግዲህ ተመልክታችኋል።
መቼም ህግ ያለበት ሀገር ላይ ነው ያለነው። ይሄ ጸባጫሪነት፣ ይሄ ትንኮሳ ወደ ሃይማኖት ግጭት ሊያመራ እንደሚችል መንግስት ጠፍቶት ነው? እባካችሁ ህዝብን የምታገለግሉ የህግ አካላት እንዲህ ያሉትን ሰዎች እንድታስታግሱልን በኢትዮጵያ አምላክ ስም እለምናችኋለሁ። የትኛውንም ሃይማኖት አስተምህሮት በማንቋሸሽ በመሳደብ የሚደረግ የጎዳና ላይ አገልግሎት ጸብ ፈጥሮ ጸቡ አድጎ ወደ አላስፈላጊ ትላልቅ ግጭቶች ሊያመራ ስለሚችል እባካችሁ እንዲህ አይነቶቹን ሰዎች ከህግ አንፃር ከህሊናም አንፃር እባካችሁ አስታክሱልን፣ አስቆሙልን። እኛ ግን ከመጽሐፍ ቅዱሱ መልስ እንሰጣለን። እመቤታችን ከሞት አልተነሳችም። እንኳን እመቤታችን አልዓዛር ተነስቷል ከሞት መጽሐፍ ቅዱሱ ላይ። የዮሐንስ ወንጌል ምዕራፍ 11 ቁጥር 11 ጀምሮ ተመልከቱ። የአራቱን ቀን ሬሳ የአራቱን ቀን አስከሬን 4 ቀን የሞላውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት እንዳስነሳው የእግዚአብሔር ቃል ይነግረናል። አይ ይሄ መጽሐፍ ቅዱስ ላይ ስለተጻፈ እናምናለን ትላላችሁ። ጥሩ ነው። ይኸውላችሁ እንኳን ስለ ድንግል ማርያም ስለ ወላዲተ አምላክ ስለ አምላክ እናት ስለ ማኅደረ መለኮት ይቅርና ጌታን በ30 ብር ስለሸጠው እንኳን ስለ ይሁዳ ትንቢት አስቀድሞ ተነግሯል። እግዚአብሔር አስቀድሞ ለወዳጆቹ ለነቢያት ሚስጥሩን ካልነገረ ምንም አያደርግም ይላል ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ ለይሁዳ እንኳን ትንቢት ተነግሯል። እመቤታችንም ከልደቷ እስከ እርገቷ ድረስ ትንቢት ተነግሯል። ይሄንን አሁን በዚህ ባለን አጭር ጊዜ ውስጥ ተናግረን መጨረስ አንችልም። መምህር ሲሳይ አዳነ የሚል ዩቲዩብ ውስጥ ግቡና እስከ ክፍል 8 ድረስ ድንግል ማርያም ከልደቷ እስከ እርገቷ የሚል ስብከት አለ። ወንድማችን በጋሻው ደሳለኝ ሌሎቻችሁም የፕሮቴስታንት እምነት ተከታዮችም የኦርቶዶክሳዊ ተዋሕዶ እምነት ተከታይ ወንድሞቼ ይሄንን ስብከት መጽሐፍ ቅዱሳዊ ጥቅስ ብቻ እየጠቀስኩ እስከ ክፍል 8 ያስተማርኩት ትምህርት አለ። መድረክ ላይ ግቡና እዩት። አሁን እዚህ ላለው ጉዳይ ግን እስቲ ጥቂት ነገር እንበል። እንኳን ለድንግል ማርያም ለይሁዳም ትንቢት ተነግሯል አልኳችሁ አይደለ? መዝሙር 40 በቅንፍ 41 ቁጥር እስቲ 9 ላይ እንመልከት። እንዲህ ይላል፣ ደግሞ የሰላሜ ሰው የታመንኩበት እንጀራዬን የበላ እንጀራዬን ስጋዬን የበላ በእኔ ላይ ተረከዙን አነሳ ተብሎ ስለ ይሁዳ ትንቢት ተነግሯል። ለድንግል ማርያም ከልደቷ እስከ እርገቷ ድረስ እግዚአብሔር ትንቢት በነቢያት አፍ አናግሯል። ልደቷን ታውቃላችሁ። ዘር ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን። ጌታን እንደምትወልደው ተነግሯል። ምን ያልተነገራለ? ሁሉ ነገር ተጽፏል። ድንግል በድንግልና ጸንሳለች፣ ወንድ ልጅም ትወልዳለች። እርገቷም ተጽፏል። ከሞት መነሳቷም ተጽፏል። ከሞት አልተነሳችም ላልከው ወንድሜ 2 ጥቅስ እነግርሃለሁ። ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ብሎ ወደፊት የሚሆነውን ነገር እግዚአብሔር ነግሮት ገልጦለት በትንቢት መነጽር ተመልክቶ ስለ እመቤታችን ከሞት መነሳት ተናግሯል። አነበዋለሁ። የዳዊት መዝሙር 131 በቅንፍ 132 ቁጥር 8 እንዲህ ይላል። ከቁጥር 6 ጀምሮ ላንብብልህ። እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን ካለ በኋላ አቤቱ
ወደ ረፍት ተነስ አንተና የመቅደስ ታቦት ይላል። አቤቱ ወደ ረፍት ተነስ። አቤቱ የተባለለት ኢየሱስ ክርስቶስ ወደ ረፍት ተነስ። ከሙታን መካከል ተለይተህ ሞትን ድል አድርገህ መግነዝ ፍቱ መቃብር ክፈቱ ሳትል ተነስ። አንተ ግን ብቻ አንተና የመቅደስ ታቦት እንተርጉመው። ቅድም ነግሬያቸዋለሁ። ኢየሱስ ክርስቶስ ነው መጻሕፍትን መተርጎም ያስተማረን። ኢየሱስ ክርስቶስ ነው ከሙሴና ከነቢያት ጀምሮ መጻሕፍትን እየተረጎመ ማስተማርን ያስተማረን ኢየሱስ ክርስቶስ ነው። እኛም እንተረጉመዋለን በመንፈስ ቅዱስ ሆነን። አቤቱ ወደ ረፍት ተነስ ጥያቄ የለውም። ኢየሱስ ክርስቶስ ነው አቤቱ ወደ ረፍት ተነስ የተባለለት። አንተና የመቅደስህ ታቦት። አንተ የመቅደስህ ታቦት። መቅደስ የሚለው የኢየሱስ ክርስቶስን ሰውነት ነው። ታቦት ማለት ቤተ ሀደረ ከሚለው የግዝግዝ ሲወጣ ነው። ታቦት ማሂደር ማደሪያ ማለት ነው። የክርስቶስ ስጋው የመቅደሱ የክርስቶስ ስጋው ማደሪያ ደግሞ ድንግል ማርያም ናት። አሁን ይሄንንም ስንል መጽሐፍ ቅዱሳዊ ማስረጃ አለ። አሁን መቅደስ የሚለው የራሱን ሰውነት ነው ስንል መጽሐፍ ቅዱሳዊ ማስረጃ አለን። የመቅደስ ሰውነቱ ደግሞ ማደሪያ ድንግል ማርያም ናት። ይሄ ግልጽ ነው። እስቲ ቅዱስ ዮሐንስ የጻፈውን እንይ። የዮሐንስ ወንጌል ምዕራፍ 2 ቁጥር 19 ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አለ። ይህን ምን አፍርሱት አለ? ቤተ መቅደስ። አንተና የመቅደስ ታቦት። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ ይላል። አያችሁ፣ ስለ ሰውነቱ ቤተ መቅደስ ነበር ጌታ የሚናገረው። የሰውነቱ ቤተ መቅደስ ደግሞ ማደሪያው ድንግል ማርያም ነች። ልዑል ማደሪያውን ቀደሰ። እግዚአብሔር ጽዮንን መርጧል። ምን ብሎ? ማደሪያው ትሆነው ዘንድ። አዎ ማደሪያው ደግሞ ታቦቱ ደግሞ ለክርስቶስ ድንግል ማርያም ነች። አዎ አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት። ድንግል ማርያም የክርስቶስ ማደሪያ ናት፣ ታቦቱ ናት። ማስረጃ መዝሙር 131 በቅንፍ 132 ቁጥር 13 እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና። ማደሪያውም ትሆነው ዘንድ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። ማደሪያው ናት። 9 ወር ከ5 ቀን ማህፀኗን አዳራሽ አድርጎ ያደረባት ድንግል ማርያም ወላዲት አምላክ ናት። አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት። ሁለተኛ ዜና ምዕራፍ 6 ቁጥር 41 ላይም ይሄው ቃል ተጽፏል። አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት። አልዓዛርን ያስነሳ ጌታ ድንግል ማርያምን ከሞት ማስነሳት ብርቁ ነው? ብርቁ ነው? ብርቁ አይደለም። የኛ እናት ከሞት ተነስታለች በልጇ ስልጣን። ኤልሻዳዩ ልጇ አስነስቷታል። ትንቢቱም ተፈጽሟል። አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት። ይሄ ቃል ለሷ አይደለም የተነገረው ካላችሁ ንገሩን እስቲ እንስማችሁ። ቤተክርስቲያን እንዲህ ታስተምራለች። ከሞት ተነስታለች፣ ደግሞም ታማልዳለች። ንግስቲቱ በቀኝ ትቆማለች። ቅዱሳን ያማልዳሉ አያማልዱም? ለዘመናት የሰለቸን ጉንጭ አልፋ ክርክር። አንድ ጥቅስ ልስጣችሁ። ማማለድ አይደለም፣ ከማማለድ አልፈው ቅዱሳን ይፈርዳሉ። ከማማለድ አልፈው እንዴ! ማማለድ እኮ መለመን ነው፣ መጸለይ ነው፣ ማስታረቅ ነው። ከማማለድ አልፈው ቅዱሳን ይፈርዳሉ። ብሉይ ኪዳን ላይ ሳይሆን አዲስ ኪዳን ላይ ነው ጥቅስ የምሰጣችሁ። አዲስ ኪዳን ላይ ምንድነው የሚለው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲጽፍ
እንዲህ ብሎ ያመጣዋል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 እንዲህ ይላል፣ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በ12ቱ ዙፋን ላይ ተቀምጠው እንደሚፈርዱ ክርስቶስ አልተናገረም? እኛ ሁሉን ትተን ተከተልን፣ እንኪያስ ምንድነው የምናገኘው ባሉት ጊዜ ምንድነው ያላቸው? እናንተስ እውነት እውነት እላችኋለሁ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12 ዙፋን ትቀመጣላችሁ እኮ ነው ያለው። የማቴዎስ ወንጌል ምዕራፍ 19 ቁጥር 28። መፍረድ ይበልጣል ማማለድ። ፍርዱ ለተመልካች። ጊዜ የለንም፣ ብዙ እንዳልናገር ጊዜ ያጥርብኛል። ቶሎ ቶሎ ልበል። የመጨረሻ ጊዜ ካለን አንድ ሌላ ጨምራለሁ። ኦሮምኛ ማችሉ ኮፒ ሊንክ አድርጉልኝ። ኦሮምኛ ምችሉ ነው ለከፈዳ አባ ገብርኤል ይፈማ ጋፋታኒ ኦማይን በለስ ነ ጃይረን ከነረ ማልበልስተን ማልበረዝ በበደም ከነር በተጋና ዲጉ በርባደኒ ከነረ ማልጎዱ በርባደን በለዛ ከንደ በለዘኒ ኦማን በለስ ነተንሙ ኦሮሞ ዋንታኒ ጅብታኒ ኦሮሞ ገዛኒ ቶ ወነ ዱንፋ ሳኒ ወጀቹን ጅሩ ማንቦ ኩን ሲያሳ ሚዲበር ኩን አመንዳዳ ዋቶ ኮድ በተን ኦሮሞ ዋንታኒ ሚዲታኒ ወሬ አፉፍታኒ ጆለን ተኮ ተኮ ጆለን ኦሮሞ እናቲ ሚድኩን እንዴ አመንታ ነበር አመንታ ቢዚያታ ደንባፈዳ ከነረ ማልጎደን በተስጋና ገኛ ዩኒቨርሲቲ በርሲሰኒ ከናምቦዳ ሲኖዶስን ውሳኔ ያትገነ ኢሳ እንድም ትገኛ ተኛ ደግፈና በቃ ብሔራችን ከሃይማኖታችን በታች እንጂ በላይ ሊሆን አይገባም። የየትኛውም ስም አልጠራም። የዚህ ብሔር የዛ ብሔር ብዬ አልጠራም። ከየትኛውም ብሔረሰብ ተወላጅ ወላጆች የተወለድን ክርስቲያኖች በሙሉ የትኛውም ብሔረሰብ ከሃይማኖታችን በታች እንጂ ብሔራችን ከሃይማኖታችን በላይ ሊሆን አይገባም። እንኳን ብሔራችን እናትና አባታችን ከሃይማኖት በታች ናቸው። እንኳን ብሔራችን ከአብራካችን የተከፈሉ ከማህፀናችን የወጡ ልጆቻችንም ቢሆኑ ከሃይማኖት በታች ናቸው። እንኳን ብሔራችን አንድ አካልን ካልነው ሚስት ባላችን እንኳን በታች ሊሆን አይችልም። ሃይማኖታችን ከሁሉም በላይ ነው። አከተመ። በተለይ ድንግል ማርያም ቤዛዊት ዓለም ልትባል አይገባም ብለው አስኬማ የጫኑት አባ ገብርኤል በዘሩት የኑፋቄ ዘር የተበሳጫችሁ ነገሩን ከብሔር ጋራ ለማገናኘት የሞከራችሁ ወንድሞቼ ብሔራችሁ ከሃይማኖታችሁ በታች ነው። ብሔራችሁን አስቀድማችሁ ለኑፋቄ አትከራከሩ። ነገሩን ከሃይማኖት ጋራ አገናኝታችሁ አታጡዙት። አይጡዝ። እኛም እኮ በሰውኛው እንደናንተ ብሔራችንን መጥቀስ ካስፈለገን በብሔር መቧደን እኮ ካስፈለገን የወላጆቻችን ብሔር እናንተ የምትሟገቱለት ብሔር እንደሆነ እናውቃለን። ብዙዎች ያውቃሉ። ምናልባት ቆርቾ ፋሚሊ የሚል ቴሌግራም ግሩፕ ላይ ገቡና ቤተሰቦቻችንን እዩት፣ እኔንም እዛው ታገኙኛላችሁ። ግን የንትን ብሔረሰብ አባልን ብለን መናገር አንፈልግም። ዘብሔረንትን ብለን መናገር አንፈልግም። እኛ ብሔራችን ሀገራችን በሰማይ ነው መጽሐፍ እንደሚል የተረዳችሁ ነው። በቀንነት እዩልኝ። የትኛውም ብሔረሰብ አባላት ሀገራችን በሰማይ ነው። ነፍስ ብሔር የላት። ደግመዋለሁ፣ ነፍስ ብሔር የላት። ቅዱስ ጳውሎስ ለፊልጵስዩስ ምእመናን በጻፈው መልእክቱ እንዲህ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ይናገራል። እኛ ሀገራችን በሰማይ ነውና ይላል። በምንድን ነውና? በሰማይ። የአማራ ብሔረሰብ ተወላጅ፣ የትግራይ ብሔረሰብ ተወላጅ፣ የኦሮሞ ብሔረሰብ ተወላጅ፣ የጉራጌ ብሔረሰብ ተወላጅ፣ የከምባታና ሀዲያ የሌሎች ብሔረሰብ ተወላጆች እንግዲህ ክርስቲያኖች ሀገራችን በሰማይ ከሆነ እስቲ የብሔረሰባችሁን የናንተን ክልል በሰማይ አሳዩን። እስቲ የቱ ጋር ነው? በሰሜን ነው? በደቡብ ነው?
በምዕራብ ነው? በምስራቅ ነው? አገራችን በሰማይ ነው። እባካችሁ ፖለቲከኞች የዘሩብንን ዘር አንዳንድ ፖለቲከኞች የሚነግሩንን የሐሰት ትርክት እየሰማን እግዚአብሔርን ከመስማት ወደ ኋላ አንበል። እኛ ከማይጠፋው ዘር ተወልደናል። ከማይጠፋው ዘር ከክርስቶስ ኢየሱስ ተወልደናል። ዳግም በጥምቀት ተወልደናል። ከጸጋ መንፈስ ቅዱስ ከማይጸን ዮርዳኖስ ዳግም በጥምቀት ተወልደናል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀብለናል። ያንዱ የእግዚአብሔር ልጆች ነን። እባካችሁ በብሔር በዘር እየተከፋፈልን ሃይማኖታችንን ለማፍረስ ከሚሰሩት ወገኖች ጋር አንወግን፣ አናብር፣ እንንቃ። ሃይማኖት ከብሔራችን አያንስም። ጥያቄ ልጠይቃችሁና ልዝጋው። አሁን የአማራ ብሔረሰብ አባላት ክርስቲያኖች ስትጸልዩ እንዴት ነው የምትጸልዩት? የአማራው አባት ሆይ በሰማያት የምትኖር፣ እንደዚህ ነው የምትሉት? የትግራይ ብሔረሰብ ተወላጅ ወንድሞቼ፣ እህቶቼ፣ እናቶቼና አባቶቼ ስትጸልዩ የትግራዩ አባት ሆይ በሰማያት የምትኖር፣ እንደዚህ ነው የምንለው? የኦሮሞ ብሔረሰብ ተወላጆች የኦሮሞ አባት ሆይ በሰማይ የምትኖር፣ እንዲህ ነው የምንለው? የጉራጌው አባት ሆይ፣ የከምባታው አባት ሆይ፣ የደቡባው አባት ሆይ፣ የሐረሪው አባት ሆይ በሰማይ የምትኖር፣ እንዲህ ነው የምንጸልየው? አይደለም። እንዴት ብለን ነው የምንጸልየው? ሁላችንም የምንለውን እስቲ በሉልኝ። ማን ሆይ ነው የምንለው? አባታችን ሆይ ነው የምንለው። ለምን? የሁላችን አባት አንድ ስለሆነ፣ እሱም በሰማይ የሚኖር የሁሉ ባለቤት ቸር፣ ሩሩ፣ መሐሪ፣ ይቅር ባይ፣ ታጋሽ፣ ለጋሽ የሆነ እግዚአብሔር አባታችን ነው። እኛ ደግሞ ልጆቹ ነን። መጽሐፍ እንዲህ ነው የሚለው፣ ለሁላችን አንድ አባት ያለን አይደለምን? ሁላችንንስ የፈጠረን አንድ እግዚአብሔር አይደለምን ይላል። አዎ የሁላችን ፈጣሪ፣ የሁላችን አባት፣ የሁላችን አስገኚ እግዚአብሔር ነው። ወረድ ሲል አዳም ነው። ወረድ ሲል በኖህ ምክንያት ነው ይሄ ሁሉ ፍጥረት በህይወት የሚኖረው። አነበዋለሁ። ትንቢተ ሚልኪያስ፣ ሚኪያስ ሳይሆን ሚልኪያስ ምዕራፍ 2 ቁጥር 10 እንዲህ ይላል፣ ለሁላችን አንድ አባት ያለን አይደለምን? ሁላችንንስ የፈጠረን አንድ አምላክ አይደለምን? ለምን እንከፋፈላለን? ለምን እንደ ውሻ እንነካከሳለን? ለምን እንበላላለን? ለምን እንለያያለን? እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል የእግዚአብሔር ቃል። የተበላላንበት የተነካከስንበት ያለፈው ዘመን እንዳለፈው የክረምት ውሃ ይለፍ። አሁን እንንቃ። ሃይማኖታችን ከብሔራችን በላይ ነው። እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። አዎ ተጠንቀቁ። የእርስ በርስ መበላላት መጨረሻው መጠፋፋት። ገላትያ ምዕራፍ 5 ቁጥር 15 ጽድቅ የሚገኘው በተራራም በቁልቁለትም በሜዳም ሳይሆን በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ነው። በደንብ አድርጋችሁ አሜን በሉ። ከሃይማኖት ቀንበር ብዙዎች ዘንድሮ ሰብረው ይወጣሉ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። በደንብ ጩና አሜን በሉ። የቀሩት ቲክቶከሮቹ ናቸው። ያዙ ይልቀቁኝ የሚሉት እነሱ ናቸው። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገስታት ሊያቆመው አይችልም። እየሰበረ ይገባል። የመጨረሻው መጨረሻ አንድ 5 ደቂቃ እንግዲህ ፓስተር ዮናታን ትንሽ ቤተክርስቲያንን የሚያስቀይም ነገር መናገር ከጀመርክ ሰነባብተሃል። ከሃይማኖት ቀንበር ብዙዎች ሰብረው ይወጣሉ። ጳጳሳቱ እየገባቸው ነው ወንጌል። የቀሩት ዩቲዩበሮችና ቲክቶከሮች ናቸው ብለሃል። እንግዲህ በዚህ ላይ መልስ የምንሰጥህ ሆነን ሳይሆን እንደው ስህተትን ለማረም እንድትማር ያው በግልም ከኔ ጋር በጣም ስለምንተዋወቅ ይህንን መልእክት ለፓስተር ዮናታን
እና ለተከታዮቹ ማስተላለፍ እወዳለሁ። ሲጀመር ሃይማኖት ቀንበር አይደለም። ብዙ ጊዜ የሚገርመኝ እንደ አላዋቂ ሰው ደፋር የለም በምድር ላይ እንደ አላዋቂ ሰው። አንዳንዴ በቃ ማታውቅ ከሆነ ቆንጅዬ ደፋር ነው የምትሆነው። ቆንጅዬ ደፋር። ሃይማኖት ማለት ሲጀመር ምንድን ነው? ሃይመነ አመነ፣ ሃይማኖት እምነት፣ ግዕዝና አማርኛ እኮ ነው። ሃይማኖት ግዕዝ ነው፣ እምነት አማርኛ። ሌላ ምንም እናንተ የሚመስላችሁ ሃይማኖት የሆነ ተቋም ድርጅት ምናምን ነው ይመስላችሁ። አይደለም። የመጽሐፍ ቅዱስ እኮ ሃይማኖት ሃይማኖት እያለ ብዙ ቦታ ላይ ይገልጣል። ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ሃይማኖቴን ጠብቄያለሁ ይላል ቅዱስ ጳውሎስ። እምነቴን ጠብቄያለሁ። ሃይማኖት ቀንበር አይደለም። ያኛውም ያጎተ ልጅ በ2015 ሃይማኖተኞች ሲበጠበጡ ምናምን አለ። አለማወቅ ነው። ሃይማኖተኞች ክርስቲያኖች ማለት እኮ ነው። ሃይማኖት እምነት ማለት ነው። እምነት ሃይማኖት ማለት ነው። ሌላ ምንም ትርጉም የለውም። ግዕዝና አማርኛ ነው። አይ እንግሊዘኛው ፌዝ ነው ሪሊጅን ነው የሚለው ምናምን ወይ መድኃኒዓለም ወዳጄ ይሁዳንም እስቲ የይሁዳንም መልእክት እስቲ እየው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ አለ። ቁጥር 2 ላይ ተመልከተው። አንድ ምዕራፍ ብቻ ነው ያለው። ይሁዳ ቁጥር 2 ስለምንካፈለው መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት፣ አንድ ጊዜ ስለተሰጠ ሃይማኖት እንድንጋደል እግዚአብሔር ይርዳን። ሃይማኖት ቀንበር አይደለም። ኤፌሶን 4 ቁጥር 4 ጀምሮ ምንድነው የሚለው? እንሰርዘው ይሄን ቃል ለእናንተ ስንል እንፋቃው። ወይ ጉድ! አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ በሁሉም የሚሰራ በሁሉም የሚኖር የሁሉም አምላክ አንድ አባት አለ ይላል። አንድ ሃይማኖት ይላል። ይሄም ቀንበር ነው። የሚገርም ነው። እንደውም እኮ መጽሐፍ የሚለው ብዙ ስለ ሃይማኖት የተጻፉ ጥቅሶች አሉ። ግን እስቲ ለመጨረሻ ጊዜ ስለሌለን እቤት ቁጭ ስትል አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8ን እንድታነበው በእግዚአብሔር ፍቅር እለምንሃለሁ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው ይላል። ምንን የካደ? ሃይማኖትን የካደ። ሃይማኖት እምነት ማለት ነው። እምነት ሃይማኖት ማለት ነው። የመጻሕፍትን ምስጢር እግዚአብሔር ይግለጥልህ። ቲክቶከሮች፣ ዩቲዩበሮች ወዘተርፈ ምናልባት ወንጌል ገባቸው ካልካቸው አንዳንድ አንተ ከተናገርካቸው ጳጳሳት በእውቀትም በቅንዓትም የተሻሉ ናቸው። ጵጵስና ስልጣን እንጂ እውቀት አይደለም። ሃይማኖታችንን ምንክድ አይደለንም። ስለዚህ በተለያየ ጊዜ የተለያየ መልሶች ሰጥቻለሁ። በገድላት ላይ ላነሳው ጥያቄዎች ግባና ዩቲዩብ ውስጥ ይኸው ቲክቶከሮች፣ ዩቲዩበሮች እውቀት እንዴት እንዳላቸው መጽሐፍ ቅዱስ ብቻ በመጥቀስ የሰጠው መልስ አለ። ግባና ይኸው በአዋልድ መጽሐፍት ላይ ለተነሱ ጥያቄዎች ብዬ የሰጠሁት መልስ አለ። ግባና ይኸው ያኔ ገብተህ ስታይ ልካችንን ታውቀዋለህ።
ናኬ አክሊል እኮ አንድ ምሽት ላይ በሺዎች የሚቆጠሩ ምዕመናንን ቁጭ ብለው ወንጌል ያስተምራሉ። ቲክቶከሮች ናቸው። ዘመኑ በፈጠረው የመገናኛ ዘዴ ተጠቅመው የሚያስተምሩ ሰዎች እንደ ደንቆሮ አትየን። ምናልባት ሌላው ነይ ነይ ቢሏትም ድንግል ማርያም አትመጣም፣ ነይ ነይ እምዬ ማርያም አትበሏት እያላችሁ በየማህበራዊ ድረገጽ ላይ ሐሳብ የምትሰጡ አስተያየት የምትጽፉ ለእናንተ አትመጣም፣ ለእኛ ግን ትመጣለች። ነይ ነይ እምዬ ማርያም ብለን ብንጠራትም ትመጣለች፣ ስንጠራትም መታ ታውቃለች። ስንጠራት ትመጣልናለች። አይ ሞታለች፣ የዛሬ 2000 ዓመት 1900 ምናምን ዓመት እኮ ሞታለች፣ አትጥሯት አትመጣም የምትሉን አንድ ጥቅስ ብቻ ልንገራችሁ። አንደኛ ሳሙኤል ላይ አንድ ጥቅስ ልጋብዛችሁ። ምናልባት ካስተማራችሁ ምዕራፍ 28 ላይ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 28 ቁጥር 8 ጀምሮ አንድ ተመሳሳይ ነገር እስቲ ልንገራችሁ። አንብቡት። በተለይ ፕሮቴስታንት ወንድሞቼ ነይ ነይ እምዬ ማርያም ስትሏት አትመጣም ያላችሁ ይሄን የወንጌል ቃል አንብቡና ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊት ነች ወይስ አይደለችም የሚለውን እናንተው መስክሩ። አንደኛ ሳሙኤል ምዕራፍ 28 ቁጥር 8 ሳኦል መልኩን ለውጦ ልብሱን ለብሶ ወደ አንዲት መናፍስት ጠሪ ሴት ዘንድ ሄደ። ሄዶም እባክሽ በመናፍስት አሟርችልኝ የምልሽን ሰው አስነሽልኝ አላት፣ ጠሪልኝ አላት። ሴቲቱም መናፍስት ጠሪዎችና ጠንቋዮችን ከምድር እንዳጠፋ ሳኦል ያደረገውን ታውቃለህ፣ ስለምን እኔን ለማስገደል ወጥመድ ለነፍሴ ታደርጋለህ አለችው ይላል። ሳኦልም ሕያው እግዚአብሔርን በዚህ ነገር ቅጣት አያገኝሽም ብሎ በእግዚአብሔር ማለላት። ሴቲቱም ማንን ልጥራልህ? ማንን ናልበልልህ? ማንን ላስነሳልህ አለችው። ሳሙኤልን አስነሽልኝ አላት። ሳሙኤል እዛው አንደኛ ሳሙኤል ምዕራፍ 25 ቁጥር 1 ላይ ሞቷል። ሳሙኤል አንደኛ ሳሙኤል ምዕራፍ 25 ቁጥር 1 ላይ ሳሙኤልም ሞተ ይላል። አንብበው። ምዕራፍ 28 ነው ማነብልህ። ሳሙኤልን አስነሽልኝ አላት። ሴቲቱም አስነሳችለት። ሳሙኤልንም ባየች ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታልልከኝ ብላ ተናገረች። አትፍሪ፣ ምንድን ነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ አለችው። መልኩ ምን አይነት ነው አላት። ሽማግሌ ሰው ወጣ፣ መጎናጸፊያም ተጎናጽፏል አለችው። አንብቡት። አባገሌ አቡነ ገሌ አይደለም የጻፉት፣ የእግዚአብሔር ቃል ነው። አንብቡት። በንጽጽር እናየዋለን። ነይ ነይ እምዬ ማርያም ብለን ስንጠራት እንዴት እንደምትመጣልን። ከዛስ መጎናጸፊያም ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ፣ ሰገደለት፣ የጸጋ ስግደት። ከዛስ ሳሙኤልም ሳኦልን ለምን አስነሳኸኝ? ለምን አወከኝ አለው። ሳኦልም ፍልስጤማውያን ይወጉኛል፣ ተጨንቄያለሁ፣ እግዚአብሔር ከኔ ርቋል፣ በነቢያት ወይም በሕልም አልመለሰልኝም ብሎ መለሰለት። ሳሙኤልም እንዲህ አለው፣ እግዚአብሔር ከራቀ ለምን ትጠይቀኛለህ? ጠላትም ከሆነ ለምን ታስነሳኛለህ? ትጠራኛለህ? እግዚአብሔር በቃሌ እንደተናገረ አድርጓል። መንግስትን ከእጅ ነጥቆ ለጎረቤት ለዳዊት ሰጥቶታል። የእግዚአብሔርን ቃል አልሰማህምና በአማሌቅም ላይ ታላቅ የሆነውን ቁጣ አላደረክምና እግዚአብሔር ዛሬ የሆነውን ይህን ነገር አድርጎብሃል። ነገም አንተና ልጆች ከኔ ጋር ትሆናላችሁ ብሎ መለሰለት። ጥሩ። ሳሙኤል ከሞተ በኋላ መናፍስት ጠሪ ጠርታው ከመጣና እንዲህ ከተነጋገረ ከመለሰ፣ መናፍስት ጠሪ ያልሆን ነው እኛ፣ ጠንቋይ ያልሆን ነው እኛ፣ አስማተኛ ሟርተኛ ያልሆን ነው እኛ። የጌታችንን እናት ወላዲት አምላክን ጠርተናት ነይ ነይ እምዬ ማርያም ብለናት አትመጣም? ንገሩኛ። ከሞተች በኋላ አትመጣም? ነይ ነይ አትበሏት ምናምን አይደለም። እንጠራታለን፣ ትመጣለች። በመንፈሷ ትመጣለች። ልትባርከን ትመጣለች። ልታማልደን ትመጣለች። በሷ ያገኘነው ብዙ ነው። እንባችን ታብሷል። እንቆቅልሻችን ተፈቷል።
በምልጃዋ አዎ ብዙ ነገር ተከናውኖልናል ተደርጎልናል ጥቅስ አያስፈልገንም ለአማላጅነቷ ነይ ነይ ብለናት ለመምጣቷ መጽሐፍ ቅዱሳዊ ጥቅስ እኛ ኦርቶዶክሳውያን አያስፈልገንም ከቃል ይልቅ ተግባር ይሰብካል በተግባር እናውቃታለን መጥታለን ደርሳለን ዛሬም ማይደረ መለኮት ማርያም እመብዙሃን ነይ ስንላት ትመጣለች ከልጇ ከወዳጇ ታማልደናለች የእግዚአብሔር ቸርነት የድንግል ማርያም የወላዲት አምላክ አማላጅነት ከሁላችን ጋር ይሁን ልደትሽ ልደታችን ነው ወስብሐት ለእግዚአብሔር እንኳን ለድንግል ማርያም ጌታ አንድ ቀን እንኳን ለተቀመጠባት ለሆሳዕና ዕለቷ አህያ እንኳን ክብር ተሰጥቷታል ማን ስለተቀመጠባት ክብር የተሰጣት ጌታ ስለተቀመጠባት ያቺ አህያ ዓለም ከተፈጠረ ጀምሮ እንደዛ አይነት ክብር አግኝታ አታውቅም የተቀመጠባት ጌታ ኢየሱስ ስለሆነ ክብር አገኘች የዘንባባ ዘንጣፊ ልብሳቸውን ያወለቁ እግሯ መሬት እንዳይነካ አከበሯት እኛም ኦርቶዶክሳውያን ድንግል ማርያም የሚገባትን ክብር እየሰጠን ነይ ነይ እምዬ ማርያም እያለን እናመሰግናታለን መንፈስ ቅዱስ ስላደረብን ከሆሳዕና ዕለቷ አህያ ድንግል ማርያም ስለምትበልጥ የተቀመጠባት 9 ወር ከ5 ቀን ያደረባት ልጇ ወዳጇ እግዚአብሔር ስለሆነ ይበቃኛል የሰማነውን በልቦናችን ጽላት ይጻፍልን እግዚአብሔር አምኖ ከመካድ ቀርቦ ከመራቅ ይሰውረን የቸርነቱን ሥራ ይስራልን ሀገራችንን ሰላም ያድርግልን ሃይማኖታችንን ይጠብቅልን እግዚአብሔር ይስጥልን ሚካኤል መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት ድውያን ከተፈወሱበት ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ ማደሪያቸውን በአታቸውን መወሰኛቸውን ቀድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በአት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን እኛ በትላንትናና በነገ መካከል ያለን ዛሬ ነን ዛሬ ላይ ሆነን ነገን በበጎ ነገር እንገንባ ነገ አዲስ ቀን ነው ቀኑም ደግሞ ደስ ይላል ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት